ናችሁ የዩካን አካዳሚ ተማሪዎች? ዛሬ የምናየው የግሬድ 9 ኬሚስትሪ ነው። ከዚህ በፊት ኬሚስትሪን ተምራችኋል። ምናልባት ልትጠሉት ትችላላችሁ ወይ ላትወዱ ትችላላችሁ። የኬሚስትሪን ቲቸር ወይ ይሄ ኬሚስትሪ ትምህርት ሊያስብላችሁ ይችላል። ዛሬ ግን በአዲስ መልኩ ኬሚስትሪን እንድትወዱት አድርግቼ ሪል አስተምራችኋለሁ። ከኔ ጋር በደንብ ተከታተሉ። ኬሚስትሪ በጣም የሚወደድ ነገር ያለው ኬሚስትሪ ነው። ከትምህርቶች ሁሉ በላይ አንደኛው ኬሚስትሪ ነው በጣም የሚወደድ። ለዘጠነኛ ክፍሎች እንግዲህ በደንብ ተከታተሉ። ዛሬ ከኔ ጋር ቻፕተር 1 እንጀምራለን። አምስቱንም ቻፕተር አጠር እያደረግኩ እስከ ወዲያኛው እስከ ኢንትራንሳችሁ ድረስ የሚጠቅማችሁን ነገር ለእናንተ ለማስቀመጥ እሞክራለሁ። ዛሬ ቻፕተር 1 እንጀምራለን። ቻፕተሮቹን ኢንትሮዳክሽን አደርግና ቀጥታ ወደ ቻፕተር 1 ገባለሁ ማለት ነው። ኬሚስትሪ ኤንድ ኢትስ ኢምፖርታንት ይላል ዩኒት 1 እና ኬሚስትሪ እና የኬሚስትሪ ጥቅም 1.1 ዲፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ የኬሚስትሪ ዲፋይን ማብራሪያና ጥቅሙ ምን እንደሆነ በ1.1 እንማራለን። 1.2 ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ ኬሚስትሪ ከሌሎች ትምህርቶች ጋር ከባዮሎጂ ጋር ከተለያየ ነገር ጋር ሲዛመድ ያለው አንድነት ወይም ያለው ሪሌሽንሺፖች እንማራለን። 1.3 ላይ the role of chemistry plays in production and it is a society የኬሚስትሪ ጥቅም በምን ጊዜ በፕሮዳክሽን በምርት ጊዜ አንድ ድርጅት አንድን ምርት ሲያመርት የኬሚስትሪ ዋናው ነገሮችን እንመለከታለን። እሱ ብቻ ሳይሆን በሶሳይቲ በአካባቢያችን ላይ ያለው የኬሚስትሪን ጥቅም እንመለከታለን ማለት ነው። 1.3 ስለምንድነው? ኬሚስትሪ በፕሮዳክሽን እና በሶሻል በአካባቢያችን ያለውን ጠቀሜታ እንመለከታለን። 1.4 some common chemical industry in Ethiopia በኢትዮጵያ የኬሚስትሪ ኬሚካል የሆነ ወይም የኬሚስትሪ ውስጥ ያለው የኬሚካል ውህድ በኢንዱስትሪ በድርጅቶች ላይ በኢትዮጵያ ውስጥ የሚገኙ ኬሚስትሪን የሚጠቀሙ ድርጅቶችን እናያለን። ከዚህ ዩኒት ሰመሪ አለ፣ ከዛ ሪቪዥን ኤክሰርሳይዝ አለ። ሁለተኛው ደግሞ ሜዠርመንት ኤንድ ሳይንቲፊክ ሜተድ መለካትና ይሄ አንድን ግኝት ለማግኘት ሳይንሱ የሚጠይቃቸው ጥያቄዎችና በሳይንሳዊ መንገድ እንዴት ማግኘት እንደምንችል ነው። 2.1 ሜዠርመንት ኤንድ ዩኒትስ ኢን ኬሚስትሪ በኬሚስትሪ ውስጥ እንዴት እንደምንለካ እንዴት ነገሮችን እንደምንለካ። አሁን ለምሳሌ ውሃ ከሆነ ውሃን በሌትር መለካት ሊሆን ይችላል። ልክ እንደዛው መለካት ነው፣ ስለ መለካት ነው የምናወራው። 2.2 ኬሚስትሪ አስ ኤክስፐሪመንታል ሳይንስ ይላልና ኬሚስትሪን በኤክስፐሪመንታል ሳይንስ ወይም በተሞክሮ በሙከራ ኬሚስትሪን በሙከራ ማየት እንደማለት ነውና ከዛ ዩኒት ሰመሪ አለ፣ ከዛ ሪቪዥን ኤክሰርሳይዝ አለ። ቻፕተር 3 ወይም ዩኒት 3 ስትራክቸር ኦፍ ዘ አተም። አሁን የኬሚስትሪ ዋናው ፖይንቱ ስለ አተም ነው። የኬሚስትሪ ዋናው ፖይንቱ ብቻ ሳይሆን የኬሚስትሪ መመስረት ዋናው ምክንያት እቺ አተም የምትለው ናት። 1 እና 2 ካየን በኋላ 3 ላይ ስለ ኬሚስትሪ ዋና ፍሬ ሀሳቦች እንገባለን። ማወቅ ስላሉብን ነገሮች ስለ አተም ሂስቶሪካል ዲቨሎፕመንት ኦፍ ዘ አቶሚክ ቲዮሪስ ኦፍ ማተር ማተር ማለት ቅንጣቶች እንደማለት ነውና ወይም የሆነ ቦታ ሊይዝ የሚችል ወይም የሆነ ክብደት ያለው ነገር በሙሉ ማተር እንለዋለን እና እነሱን ያኛው ነገር ሂስትሪ ወይም ታሪኩ እንዴት እንደመጣ እንመለከታለን። እና ሁለተኛው ፈንዳመንታል ሎ ኢን ኬሚካል ሪያክሽን በኬሚካል በምናዋህድበት ጊዜ አንዳንድ ህጎች አሉ። እነዛን ህጎች እንመለከታለን። ስለ አቶሚክ ቲዮሪ እናያለን። ቲዮሪዎች አሉ። አንዳንድ ሰዎች ስለ አተም ወይም ስለ ቅንጣቶች ወይም ስለ ትንጥ ነገሮች ያሏቸው ነገሮች አሉ፣ ሰዎች ናቸውና እነሱ ሰዎች ምን አሉ የሚለው አቶሚክ ቲዮሪ ማለት ነውና
ዲስከቨሪስ ኦፍ ፈንዳመንታል ሰብአቶሚክ ፓርቲክል ኤንድ አቶሚክ ኒውክለስ። ሰብአቶሚክ ፓርቲክል የሚባሉ 3 ነገሮች አሉ። እነ ፕሮቶን፣ እነ ኤሌክትሮን እና እነ ኒውትሮን አሉ። ስለ እነሱ እንመለከታለን እና ስለ አቶሚክ ኒውክለስ ወይም እቺ ክብ ክብዋ ስለ ውስጡ ስላለ ማለት ነውና ኮምፖዚሽን ኦፍ አን አተም ኤንድ ዘ አይሶቶፕ፣ አቶም እንዴት ተሰራ፣ አይሶቶፕስ ምንድን ነው የሚለው እንመለከታለን ማለት ነው። ከዛ ቻፕተር 3 በዚህ ከጨረስን በኋላ ቻፕተር 4 ላይ ፔሪዮዲክ ክላሲፊኬሽን ኦፍ ኢለመንት፣ ስለ ፔሪዮዲክ ቴብል፣ ስለ ክላሲፊኬሽናቸው እንዴት እንደሚመደቡ፣ በምን መልክ እንደምንመደባቸው፣ እነ ሃይድሮጅንን፣ እነ ናይትሮጅንን፣ ኦክሲጅንን እንዴት ነው የምንመደባቸው የሚሉትን እንመለከታለን ማለት ነው። ሂስትሪ ዲቨሎፕመንት ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኢለመንት፣ ስለ ሂስትሪ ነው፣ በቃ ስለ ታሪክ ነው። ይሄ በጣም ደስ ይላል። መጀመሪያ ይሄ ፔሪዮዲክ ቴብል የምንለውን ነገር መጀመሪያ እንዴት ነበር፣ ከዛስ እንዴት ሆነ፣ ሂስትሪው አሁን ላይ እንዴት ደረሰ። የሆነ አንድ ነገር መነሻ አለው አይደል? ወደ አንድ ነገር ለመድረስ ያንን ታሪክ ቻፕተር 4 ዩኒት 4 ላይ ስንጀምር እናይና ከዛ ሜንዴሊቭ ክላሲፊኬሽን ኦፍ ዘ ኢለመንት፣ ሜንዴሊን የሚባለው ሰው ነው። ሜንዴሊን እንዴት ክላሲፊኬሽን አደረገ፣ እንዴት ከፋፈላቸው፣ ኢለመንቶችን እንዴት ከፋፈላቸው የሚለው የሜንዴሊቭን ታሪክ እናያለን ማለት ነውና ዘ ሞደር ፔሪዮዲክ ቴብል፣ አሁን ላይ ያለነው የፔሪዮዲክ ቴብል እንዴት ነው፣ ስለ እነሱ እንማራለን ማለት ነውና የመጨረሻው ደግሞ ዘ ማጆር ትሬንድስ ኢን ፔሪዮዲክ ቴብል፣ ዋና ነጥቡን የፔሪዮዲክ ቴብልን እንመለከታለን ማለት ነው። ቻፕተር 5 በጣም ደስ የሚል ትምህርት፣ ኬሚካል ቦንዲንግ። እነዚህ ኬሚካል አሁን ለምሳሌ ውሃን መነጣጠል አንችልም፣ መከፋፈል አንችልም። ያ ለምንድን የሆነው? ቦንዲንጎቹ በውስጡ ያሉ ሃይድሮጅን እና ኦክሲጅን የሚባሉ ውሃ ከኤች2ኦ ተሰራ አይደለም የምንለው፣ እነዛ ቦንዶች የተጣበቁበት ነገሮች ምን እንደሆኑ እናያለን ማለት ነው። እና በዛ ውስጥ ቦንዲንግ ስንል፣ ኬሚካል ቦንዲንግ ስንል 3 አይነት ቦንዲንጎች አሉ፣ ለ3 ይከፈላል። አንደኛው ኮቫለንት ቦንድ ነው፣ ሁለተኛው አዮኒክ ቦንድ ነው፣ ሶስተኛው ሜታሊክ ቦንድ ነው። 3ቱን እናያለን ማለት ነው። እና ስለ ኬሚካል ቦንዲንግ እንመለከታለን ማለት ነው። እና በጣም ቀላል ትምህርት ነው፣ በጣም ሲምፕል ነው። እና ዛሬ ዩኒት 1ን በፍጥነት እንመለከትና ከዚህ በኋላ ደግሞ ያሉትን ሰራላችኋለሁ ማለት ነው። እና በጣም ቀለል ያለች ሲምፕል ናት፣ ለፈተናም እንዲሆናችሁ አድርግቼ። ሲቀጥል ደግሞ ዋናው ለትምህርታችሁ የሚያስፈልገው ከዚህ ዩኒት ምን ማወቅ አለባችሁ የሚለው ነውና መልካም ስራ እየሰራው ስለሆነ እናንተን ለማገዝ ስለሆነ ሰብስክራይብ በማድረግ ላይክ በማድረግ ያልገባችሁን የትኛውም ነገር ኮሜንት ላይ የጻፋችሁ ፈለጋችሁትን ልትጠይቁ ትችላላችሁ። ግን ሰብስክራይብ አድርጉ። መልካም ለሚሰራ ሰው ይገባዋል፣ መጥፎ ለሚሰራ ሰው አትስጡ። ጥሩ ነገር ለሚሰራ ሰው እናንተን ሊያገዛችሁ በቻለ ሰው ላይ ሰብስክራይብ አድርጉ፣ እኔን ስለሚያበረታታኝና ቶሎ ብዬ ወደ ቪዲዮ ልግባና ወደ ትምህርቱ ልግባና ከዚህ ዩኒት አውትካምስ ወይም ከተማራችሁ በኋላ ምን ማወቅ አለባችሁ? አንደኛው ነገር ስለ ኬሚስትሪ ዲፊኒሽን፣ ሁለተኛው ነገር ስለ ጥቅሙ፣ ሶስተኛው ነገር ኬሚስትሪ ከፊዚክስ ጋር፣ ከባዮሎጂ ጋር፣ ከሜዲሲን፣ ከጂኦሎጂ ጋር ኤንድ ከተለያዩ ሰብጀክቶች ጋር ሲጣመር ምን እንደሚሰጠን፣ ከዛ አራተኛው ደግሞ ዲስክራይብ ዘ አፕሊኬሽን ኬሚስትሪ ኢን ፊልድ ኢን አግሪካልቸር፣ ኬሚስትሪ በአግሪካልቸር ውስጥ ምን ጥቅም አለው፣ በሜዲሲን ውስጥ ምን ጥቅም አለው፣ ፉድ ፕሮዳክሽን ምግብን በማምረት ውስጥ ምን ጥቅም አለው፣ በቢልዲንግ ኮንስትራክሽን ፎቆችን ስንሰራ፣ የተለያዩ ኮንስትራክሽኖችን ስንሰራ ኬሚስትሪ ምን ጥቅም አለው። የመጨረሻው ደግሞ ኔም ሳም ኮመን ኬሚካል ኢንዱስትሪ፣ በኢትዮጵያ ውስጥ ያሉትን ሰብ መጥቀስ ወይም ማወቅ እንደማለት ነውና በጣም ደስ የሚል ትምህርት ነውና ቶሎ ብለን ዋት ኢዝ ኬሚስትሪ ወደሚለው እንመለከታለን ማለት ነው። ኬሚስትሪ ያው የምታውቁት ነው ዲፊኒሽኑ፣ ግን ሁልጊዜም ቢሆን ስለ ኬሚስትሪ ዲፊኒሽን ማወቅ አለባችሁ። ሁልጊዜም ቢሆን ኬሚስትሪ ዋት ኢዝ ኬሚስትሪ ስትባሉ የሆነች ነገር ማወቅ አለባችሁ ማለት ነውና ኬሚስትሪ ኢዝ ዘ ሳይንስ
ከዛስ ዛት ዲልስ ዘ ፕሮፐርቲ ኮምፖዚሽን ፕሮፐርቲ አልኩኝ፣ ኮምፖዚሽን አልኩኝ፣ ስትራክቸር ኦፍ ሰብስታንስ የአንድን ሰብስታንስ ምኑን አንደኛ ፕሮፐርቲውን ባህሪውን፣ ኮምፖዚሽኑን በምን ተሰራ፣ ስትራክቸሩስ እንዴት ተሰራ የአንድ ሰብስታንስ። አሁን ለምሳሌ ዋተር ስላችሁ ቶሎ ብላችሁ ምንድን ነው የምላችሁ ውስጥ የሚመጣው ኤች2ኦ አይደል? ኤች2ኦ ትሉኛላችሁ። አያችሁ የዋተርን ምን አወቃችሁ ማለት ነው? ኮምፖዚሽኑን አወቃችሁ እንዴት እንደተሰራ። ከዛ ፕሮፐርቲውስ ውሃ ከአንድ ምን ሃይድሮጅንና ከሁለት ኦክሲጅን እነዚህ ባውንድ ሲያደርጉ ምን ይፈጠራል? ዋተር ትላላችሁ። ይሄ ደግሞ ምንን አወቃችሁ? ፕሮፐርቲውን አወቃችሁ ማለት ነው። አያችሁ ኬሚስትሪ ምንድን ነው የሚያጠናው? አንደኛ ዋተር ሲባል ኤች2ኦ ነው አሰራሩ አላችሁ። ፕሮፐርቲው ስትሉ ኤች2ኦ ምንድን ነው? ከአንድ ሃይድሮጅን እና ከሁለት ኦክሲጅን ነው የተሰራው ትላላችሁ ማለት ነው። አያችሁ ኮምፖዚሽን እና ፕሮፖርቲውን አወቃችሁ ማለት ነው። ስትራክቸሩስ ምንድን ነው? ፕሮፐርቲው ላይ ትንሽ ነገር ስጨምርላችሁ ዋተር ኤች2ኦ የሚፈስ ነው። ፕሮፐርቲው ነው ባህሪው ነው በቃ። ስትራክቸሩ ደግሞ ያው ከፕሮፐርቲው ጋር ከአንድ ሃይድሮጅን እና ከሁለት ኦክሲጅን ጋር ተሰራ። ስትራክቸሩ ያ ነው ማለት ነው። አያችሁ ኬሚስትሪ ስለምንድን ነው የሚያጠናው? የአንድን ሰብስታንስ አንደኛ ባህሪውን፣ ሁለተኛ ኮምፖዚሽኑ እንዴት ተሰራ፣ ሶስተኛው ደግሞ ስትራክቸሩን በምን ተሰራ። ፕሮፐርቲው ባህሪው ምንድን ነው? ኮምፖዚሽን እንዴት ተሰራ፣ ስትራክቸር ደግሞ ከማን ተሰራ፣ እንዴት ነው ስትራክቸራል የሆነው እንዴት ነው? አሁን ኤች2ኦ አለና ስትራክቸሩ ምንድን ነው? ሃይድሮጅንና ስትራክቸሩ ማን ነው? ሃይድሮጅንና ኦክሲጅን። ኮምፖዚሽኑ ማን ነው? ኤች2ኦ። አያችሁ ስትራክቸሮቹ እነማን ናቸው? ሃይድሮጅን እና ኦክሲጅን። ስለዚህ ኬሚስትሪ ስለምንድን ነው የሚያጠናው? ኢት ኢዝ ዘ ሳይንስ፣ አንደኛ ዘ ሳይንስ ነው። ዛት ዲልስ ዊዝ ዘ ፕሮፐርቲ የሚያጠናው እያላችሁ ነው። ፕሮፐርቲ ኮምፖዚሽን ኤንድ ስትራክቸር ኦፍ ሰብስታንስ። ሰብስታንስ ምን ማለት ነው? ኢለመንት ወይም ኮምፓውንድ። አሁን ስለ ኤች2 ብቻ አስረድቻችኋለሁ። አሁን ስለ ናይትሮጅን አለ፣ ስለ ኦክሲጅን አለ። ስለ እነዚህ ሲያጠራ ኬሚስትሪ ይባላል ማለት ነው። ሰብስታንስ የሚባሉት ደግሞ ኢዝ ኤ ፓርቲክል ካይንድስ ኦፍ ማተር ዊዝ ዩኒፎርም ፕሮፐርቲ ኤግዛምፕል ጎልድ፣ ሲልቨር፣ ዋተር፣ ሶፕ፣ ቴብል። ይሄ ደግሞ ፓርቲክል ናቸው ሰብስታንስ። አሁን ለምሳሌ እኛ ጎልድ እንላለና ኤዩ ስንል ሃይድሮጅን ስንል እነዚህ ምንድን ናቸው? ሰብስታንስ ናቸው። ኦክሲጅን ስንል እነዚህ ሰብስታንስ ናቸው ማለት ነው። ሰብስታንስ ምን ማለት ነው? ኢት ኢዝ ኤ ፓርቲክል ካይንድስ ኦፍ ማተር፣ ቦታ ሊይዙ የሚችሉ ቁሳ የሆኑ ነገሮች። ከዛ አንድ አይነት ባህሪ ያላቸው። አሁን ሃይድሮጅን ውሃ፣ ኤች2ኦ ውሃ ነው፣ አፈር አይሆንም። ምን ጊዜም ኤች2ኦ ዋተር ነው። አያችሁ ዩኒፎርም ፕሮፐርቲ እዚች ጋር ሲላችሁ ምን መሰላችሁ? አንድ አይነት የሆነ ባህሪ ያለው ቀጣይነት ያለው። አሁን ለምሳሌ ኤች2ኦ ውሃ ነው አልኳችሁ አይደል? ከዛ አንድ ሰው መጥቶ ኤች2ኦ አፈር ነው ቢላችሁ ይሄ የተሳሳተ መረጃ ነው ማለት ነው። ኤች2ኦ ዩኒፎርም ነው። ዩኒፎርም ማለት ተመሳሳይ የሆነ ባህሪ ያለው። ኤች2ኦ ውሃ ነው፣ በቃ ሁልጊዜ ውሃ ነው፣ ሌላ የሚለየው ነገር የለም ማለት ነው። ስለዚህ ሰብስታንስ ማለት የፓርቲክል ካይንድስ ኦፍ ማተር ቦታ ሊይዝ የሚችል ነው። ውሃ ቦታን ይዛል አይደል? አዎ ይዛል። ዩኒፎርም ፕሮፐርቲ ነው። ጎልድ ወርቅ፣ ሲልቨር ብር፣ ዋተር ውሃ፣ ሶፕ ሳሙና፣ ቴብል ሳልት ጨው። እሺ ማተር ምን ማለት ነው? ሁለቱም በደንብ እያየን ነው። ኢዝ ኤ ፊዚካል ሰብስታንስ ኢን ጀነራል ዛት ኦኮፓይስ ስፔስ። በቃ
የማተር ዋናው ዲፊኒሽን ዛት ሃዝ ኦኮፖስ ስፔስ ቦታን ይዛል። ከዛ ኤንድ ፖስስ ሬስት ማስስ እና ምን አለው ክብደት አለው። በቃ ማተርን ስታሰቡት የሆነ ቦታ ሊይዝና የሚችልና ክብደት ያለው ነገር ነው። አየር ማተር ሊሆን ይችላል አይችልም። አንዳንዶች ልትሉ ትችላላችሁ፣ አንዳንዶች ደግሞ ሊይዝ ይችላል ትላላችሁ። አሁን ለምሳሌ ግን አየር በፊኛ ውስጥ ስንሞላው አሁን ይቺ ፊኛ ናት እንበል። መጀመሪያ እንደዚህ ነበር። ከዛ ስንነፋው ይሄንን አከለ ቦታ ያዘ ያልያዘ ይኸው እዚህ ውስጥ እኮ ይዟል እኮ ገባችሁ? ይሄ አየር ነው። እዚህ ውስጥ ቦታ ይዟል። አያችሁ? ኤር በፊኛ ውስጥ ምንድን ነው? ማተር ነው። መጀመሪያ ይቺን ብለኳት ክብደቷ ሌላ ነው፣ ይህን ብለኩት ክብደቱ ሌላ ነው። ስለዚህ ምንድን ነው? ኤርም ማተር ነው። ቡክ፣ ፔንስል፣ እስክሪብቶአችሁ፣ ቴሌቪዥናችሁ እያንዳንዱ ማተር ነው ማለት ነው። እሺ ዘ ፕሮፐርቲ ኦፍ ሰብስታንስ የሰብስታንስ ባህሪ ኢዝ ኢትስ አትሪቢዩት ኳሊቲ ኦር ካራክተሪስቲክስ ነው ይላል። ሰብስታንሶች የራሳቸው ኳሊቲ ያላቸው፣ የራሳቸው መለያ ያላቸው፣ የራሳቸው ደግሞ አትሪቢዩት አሉት። አሁን ኤች2ኦ አትሪቢዩቱ ምንድን ነው? ዋተር ነው። አያችሁ? ኳሊቲው ምንድን ነው? ዋተር ነው፣ ውሃ ነው፣ ብራንዱ ማለት። ካራክተሪስቲክስም አለው ማለት ነው። ኤች2ኦ ሁልጊዜ ኤች2ኦ ነው፣ ውሃ ነው ሁልጊዜ። ኮምፖዚሽን ኢዝ ኤ ናቹራል ኦፍ something ingredient or constituents how a whole or mixture is made up። ኮምፖዚሽን ማለት አንድ ሚክስቸር ወይም ውህድ ከምን ከምን ተሰራ። ቅድም እንዳልኳችሁ ኤች2ኦ ብላችሁ የዚህ ኮምፖዚሽኑ ምንድን ነው? አንደኛው ሃይድሮጅን ነው ኮምፖዝ ያደረገው ወይም የመሰረተው። ሁለተኛው ደግሞ 2 ኦክሲጅን ነው። ስለዚህ ኮምፖዚሽን ምንድን ነው? አንድ ነገር እንዲሰራ ያደረገው ያኛው ግብአቱ እንደማለት ነው። እሺ እዚህ ጋር የምታዩት ሳልት ነው ወይም ጨው ነው። እዚህ ጋር የምታዩት ሰልፈር ነው። ይሄ ወርቅ ነው። ይሄ ሲልቨር ነው። እነዚህ ምንድን ናቸው? ሰብስታንስ ናቸው ማለት ነው። ኤቭሪ ሰብስታንስ ኢን አወር ኢንቫይሮንመንት ኢዝ continuously changing from time to time due to both external and internal force. Due to this change transformation አሁን ለምሳሌ ጨው እዚህ ጋር አሁን ጨው አለ። ከዛ ውሃ ተጨመረበት ኤች2ኦ። ከዛ ጨውና ይሄ ምንድን ነው የሚሆነው? ውሃ ይሆናል አይደል? ወይም ይሟሟል። ይሄ ጨው ሰብስታንስ ነው ብለናል። ከዛ ይሄ ጨው በታይም ወይም በጊዜ ቆይታ ጊዜ ምንድን ነው? ጨው መጀመሪያ የምንነካው የምንዳበሰውን ከውሃው ስንቀላቅለው ውሃውን አያችሁ። እዚህ ጋር የሚለው ያንኑ ነው። ምን አለ? ኤክስተርናል እና ኢንተርናል በሆነ መንገድ ይላል አይደል? ቦዝ ይኸው ኤክስተርናል እና ኢንተርናል በሆነ ጊዜ የሚለወጠው ለውጥ ምን ይባላል? ትራንስፎርሜሽን። ያችሁ ትራንስፎርሜሽን ማለት ነው ከአንድ ነገር ወደ አንድ ነገር መለወጥ። ጨው ወደ ውሃ መለወጡ ያንን ምን እንለዋለን? ትራንስፎርሜሽን እንለዋለን። ትራንስፎርሜሽን ኢዝ ማርክ ቼንጅ ኢን ፍሮም። ፈተና ላይም ቢሆን እቺ ትራንስፎርሜሽን ቼንጅ ካለባት መልሷ እሷ ናት ማለት ነው። ለምሳሌ በፈተና ዳሽ ኢዝ ኤ ማርክድ ቼንጅ ኢን ፍሮም ናቹራል ኦር አፓራንስስ ቢል፣ ኤ ኮምፖዚሽን ቢል፣ ቢ ማተር ቢል፣ ሲ ኬሚስትሪ ቢል፣ ዲ ትራንስፎርሜሽን ቢል መልሱ ትራንስፎርሜሽን ይሆናል ማለት ነው። እሺ ስኮፕ ኦፍ ኬሚስትሪ ወይም ኬሚስትሪ ከሌሎች የትምህርቶች ጋር ሲዋሃድ እንደማለት ነው። አንደኛው ፊዚካል ኬሚስትሪ። ፊዚካል ኬሚስትሪ ዘ ስተዲ ኦፍ ማክሮስኮፒክ ፕሮፐርቲ፣ አቶሚክ ፕሮፐርቲ ኤንድ ፊኖሚና።
ኬሚካል ሲስተም። ፊዚካል ኬሚስትሪ የምንለው የሚታይ ኬሚስትሪ እንደማለት ነው። ፊዚካል ኬሚስትሪ ዘ ስተዲ ኦፍ ማክሮስኮፒክ በአይን ልናይ የማንችለው በማይክሮስኮፕ የሚታዩ አቶሚክ ፕሮፐርቲ ወይም በጣም ትንንጥ የሆኑ ወይም ፊኖሚና ኬሚካል ሲስተም ግምታዊ የሆነ ኬሚካል ሲስተምን የሚያጠና ነው። የፊዚካል ኬሚስትሪ ሜይ ስተዲ such thing as the rate of chemical reaction, the energy transfer that occur in reaction, or the physical structure of material of the molecule level. ትራንስፈር የሚደረጉትን የሚለወጡትን ነገር ፊዚካል እንላቸዋለን። አሁን ለምሳሌ ወረቀት ሲቃጠል ፊዚካል ነው፣ እያየነው ነው። ስለዚህ ፊዚካል ይባላል ማለት ነው። ግን በኬሚስትሪ ስለሆነ ኬሚካል ስለሆነ በአይናችን ላናያቸውም እንችላለን። በማይክሮስኮፒክ ሆነው በማይክሮስኮፕ የሚታዩ ስለሆኑ። ለምን ሲባል ኬሚስትሪ ስለምንድን ነው የሚያጠነው? ስለ አንድ ነገር ኮምፖዚሽን በአይን ላይ ይታይም ይችላል። ስሪት አሁን ለምሳሌ እኛ ሃይድሮጅንን አናይም፣ ኦክሲጅንንም አናይም። ሁለት ይሁን አንድ ይሁን ምን እናውቃለን? እሺ ኦርጋኒክ ኬሚስትሪ ኦርጋኒክ ኬሚስትሪ ኢዝ ዘ ስተዲ ኦፍ ሰብስታንስ ኮንቴኒንግ ካርቦን። አያችሁ እዚች ጋር እቺን ያዙ። ኦርጋኒክ ኬሚስትሪ ስለምንድን ነው የሚያጠናው ስትሉት ካርቦን ስላላቸው ነገር፣ ካርቦን ብቻ ሳይሆን ኦክሲጅንም ያለበት ሃይድሮጅንንም ያለበት የሚያጠና ነው ማለት ነውና ኢንኦርጋኒክ ደግሞ ኢንኦርጋኒክ ኬሚስትሪ ዛት ስተዲ ሰብስታንስ ዛት ኢን ጀነራል አር ኖት ፕራይመሪሊ ቤዝድ ኦን ካርቦን። ይሄ ደግሞ ኦርጋኒኩ ሁልጊዜም ቢሆን ስለ ካርቦን ያጠናል። ኢንኦርጋኒክ ግን ስለ ካርቦን አያጠናም፣ ወይም ቤዝድ አይሆንም፣ ዲፔንድ አይሆንም። ማለት ካርቦን ስላለው ነገር ብቻ አይደለም የሚያጠናው፣ ስለ ሌላም ነገር ሊያጠና ይችላል። ኦርጋኒክ ግን ስለ ካርቦን ስላላቸው ነገሮች ብቻ፣ ኢንኦርጋኒክ ግን ስለተለያየም ነገር ያጠናል። አናላይቲካል ኬሚስትሪ ኢዝ ዘ ስተዲ ኮምፖዚሽን ኦፍ ማተር። አናላይቲካል ማለት የተደራጀ ወይም አንድን ነገር እንዲደራጅ ስላደረገው ነገር የሚያጠና። ኮምፖዚሽናል አያችሁ ኦፍ ማተር፣ ስለ ማተር ስለምን ተሰራ፣ ስለ ሰፓሬቲንግ ይለያየዋል። አሁን ዋተር ብንል ሃይድሮጅንንና ኦክሲጅንን እየለያየው ሰፓሬቲንግ በማድረግ በመለያየት፣ አይዴንቲፋይንግ ስለ ሃይድሮጅን በማጥናት ሊሆን ይችላል፣ ስለ ኦክሲጅን በማጥናት ሊሆን ይችላል። ስለ አይዴንቲቲው፣ ስለ ባህሪው፣ ስለ አንዱን ብቻ፣ ስለ ኳሊፋይንግ የሃይድሮጅን ኳሊፋይንጉ ምንድን ነው፣ በምንድን ነው የሚታወቀው፣ በምንድን ነው የሚገለጽ የሚለውን የሚያጠና ነው። ባዮኬሚስትሪ ባዮኬሚስትሪ ዘ ስተዲ ኦፍ ኬሚስትሪ ፕሮሰስ ዛት ኦከር ኢን ሊቪንግ ኦርጋኒዝም። እቺን ባዮሎጂን ስታስቧት ሁል ጊዜ ስለ ሊቪንግ ቲንግ የሚያጠና ነው። ባዮኬሚስትሪ ሲባል ምንድነው? ህይወት ስላላቸው ነገሮች የሚያጠና በባዮሎጂካል በሆነ በኬሚስትሪካል በሆነ ነው። አሁን በፈተና ላይ ዋት ኢዝ ዲሲፕሊን ሊል ይችላል፣ ስኮፕ ኦፍ ኬሚስትሪ ሊል ይችላል። ዲሲፕሊን ሲልም ስኮፕም ሲል ዲሲፕሊንም ሲል ስኮፕ ኦፍ ኬሚስትሪም ሲል ከተለያዩ ጋር የሚያጠናው ኬሚስትሪ ማለት ነው። እሺ 1.2 ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ። የምዘላቸው ብዙ ስለማያስፈልጉ ናቸው። ሀሳባቸውን ከላይ ስላወራኋቸው ነው። Chemistry is one of the branches of science. Science in process learn about the natural universal or observing, testing, and they generate models that explain our observation. ኬሚስትሪ በምናየው ነገር ያንን የምናየውን ነገር በማረጋገጥ ላይ የሚመሰረት ነው። ምክንያቱም the physical universal is so vast, there are many different branches of science። ብዙ አይነት ብራንቾች ስላሉት በምናየው ነገር ላይ ፊዚካሊ በሆነ በሚታይ ነገር ላይ፣ ምክንያቱም ኬሚስትሪ አንዳንድ ጊዜ የሚታየንም ነገር
ስለሚያጠና ለምሳሌ ስለ ወርቅ ሲያጠና የሚታይ ነገር ነው። አሁን ለምሳሌ ወረቀት ሲቃጠል የሚታይ ነው። ኬሚስትሪ ያንንም ስለሚያጠና ፊዚካሊ ዩኒቨርስ የሚታይ ላይ ዓለም ላይ ያለ ነገር ላይ የሚያጠናም ነውና ባዮሎጂ ስለ ሊቪንግ ቲንግ ነው የሚያጠናው አልኳችሁ፣ ስለ ህይወት ስላላቸው ነገሮች። ጂኦሎጂ ደግሞ ስለ መሬት ስለ በመሬት ውስጥ ስላሉ ድንጋዮች በአጠቃላይ የሚያጠና ነው። ፊዚክስ ደግሞ ዘ ብራንችስ ኦፍ ሳይንስ ዘ ኮንሰርን ዊዝ ዘ ናቹራል ኤንድ ፕሮፐርቲ ኦፍ ማተር ኤንድ ኢነርጂ ስለ ኃይል የሚያጠና ነው። ባዮሎጂ እና ኬሚስትሪ ባዮ ኬሚስትሪ ይባላል። ጂኦግራፊ እና ኬሚስትሪ ጂኦ ኬሚስትሪ ይባላል። ፊዚክስ እና ኬሚስትሪ ፊዚዮ ኬሚስትሪ ይባላል ማለት ነው። ከታች የሚገልጸው ያንን ነው እና ፊዚካል ኬሚስትሪ ዘ ብራንችስ ኦፍ ኬሚስትሪ ኮንሰርን ዊዝ አፕሊኬሽን ኦፍ ዘ ቴክኒክ ኤንድ ቲዮሪ ኦፍ ፊዚክስ ቱ ስተዲ ዘ ኬሚካል ሲስተም ኬሚካል ፊዚክስ ኢዝ ዩዚንግ ቴክኒክ ፍሮም አቶሚክ ኤንድ ሞለኪላር ፊዚክስ ኤንድ ይሄ ፊዚክስ በአቶሚክ በሆነ ሞለኪውል አንዳንድ ነገሮችን ስለሚያጠኑ ሲሽከረከር ምናምን እነዚህ አቶሞች ሲሽከረከሩ ታውቃላችሁ። ፊዚክስ ስለዛ ጉዳይ ስለሚያጠና ፊዚክስን ላይም ዲፔንድ ያደርጋል። ኬሚስትሪን ስናጠና አንዳንድ ጊዜ የፊዚክስ እውቀቶች ያስፈልጋሉ። የተለያየ የጂኦሎጂ ሊያስፈልግ ይችላል። ስለ ብዙ ነገር ሊያስፈልግ ይችላል እና ኬሚስትሪ ደግሞ ከተለያየ ነገር ጋር ሪሌትድ ያደርጋል ማለት ነው። ከሜዲሲን ጋር ሪሌትድ ያደርጋል። ዋት አስፔክትስ ናቹራል አር ስተዲስ ኢን ፊዚክስ ፊዚክስ ስለተለያየ ነገር ያጠናል። ባዮሎጂ ስለ ህይወት ስላላቸው ነገሮች ያጠናል። ጂኦሎጂ ስለ መሬት ያጠናል። ጂኦ ኬሚስትሪ ደግሞ ኬሚስትሪን ከጂኦሎጂ ጋር በማገናኘት አንድ ላይ ያጠናሉ። ባዮ ኬሚስትሪ ስለ ህይወት ስላላቸው በኬሚካላዊ ነገር ያጠናል። ፊዚካል ደግሞ የሚታይ ነው፣ ኦብዘርቫብል እንደሆነ አይተናል። 1.3 ዘ ሮል ኦፍ ኬሚስትሪ ፕላይ ኢን ፕሮዳክሽን ኢን ዘ ሶሳይቲ ኬሚስትሪ በፕሮዳክሽን እና በአካባቢያችን ላይ ያለው ጠቀሜታ። በአግሪካልቸር ምን እንጠቀማለን? ዘ ስተዲ ኦፍ ኬሚስትሪ ሃዝ ብሮድ ዘ ወርልድ ዊዝ ኬሚካል ፈርቲላይዝ ሰች አስ ካልሲየም ሱፐርፎስፌት ዩሪያን አሞኒያ ሰልፌት ኤንድ ሶዲየም ናይትሬት ዚስ እነዚህ ሁሉ የዘረዘራቸው ማዳበሪያ ናቸው። ሃቭ አሲስተድ ግሬትሊ ኢን ኢንክሪዚንግ ዘ ይልድ ኦፍ ፍሩትስ ቬጂቴብል ኤንድ ዘ አዘር ክሮፕ። ይሄ በአጠቃላይ የሚገልጸው በአግሪካልቸር ያለው እነዚህን ብዙ እንዳትፈሯቸው። እነ ፎስፌት ሲባል ስማቸውን ወቆ ዩሪያ፣ አሞኒያ ሲባል እንደ ማዳበሪያነት አንድ ገበሬ በግብርናው ላይ መሬትን ከቆፈረ በኋላ የሚጠቀመው ማዳበሪያ ኬሚስትሪ ስለዛ ያጠናል። ያ ማዳበሪያ ደግሞ ምን ይባላል? ውስጡ ላይ እነ ፎስፌት አሉ፣ ዩሪያ ይባላል፣ አሞኒያ ሰልፌት ይባላል። አያችሁ ኬሚስትሪ በአግሪካልቸር ጠቀሜታው ምንድነው ስንል ለመዳበሪያነት። ያ መዳበሪያ ደግሞ ምንድነው? ብዙ ምርት እንድናገኝ ያደርጋል። ብዙ ገንዘብ በምርቱ ሸጠን እንድናገኝ ያደርጋል። ስለዚህ ኬሚስትሪ አግሪካልቸር ውስጥ ይገባል ማለት ነው። ፉድ ፕሮዳክሽን ምግብን ለማምረት ዲፈረንት አግሪካልቸር ፕሮዳክሽን ኬሚስትሪ ሃዝ ሊድ ዘ ዲስከቨሪ ኦፍ ዲፈረንት ካይንድስ ኦፍ ፉድ ፕሪዘርቬሽን ዚስ ኬሚካል ሃቭ ግሬትሊ አሲስተድ ቱ ፕሪሰርቭ ፉድ ፕሮዳክሽን ፎር ኤ ሎንገር ፔሪድ ኢት ሃዝ ጊቭን ሜተድ ቱ ቴስት ዘ ፕሬዘንስ ኦፍ አደልትራንት ዊች ኢንሹር። ይሄ ዝባዝንኬው በአጠቃላይ ምንድን ነው? የአንድን ምግብ ጣዕም ፍሌቨር አያችሁ፣ እዚህ ጋር ፍሌቨር የምትል ቃል አለች። ፍሌቨር ኤ ሎካል ኤግዛምፕል ኦፍ ፉድ ፕሮሰሲንግ ኤንድ ኪፒንግ ኢን ሎንገር ፔሪድ ታይም ኢን ፕሬዘርቬሽን ኤ ሮው ሚት ቋንጣ እያለ ይናገራልና ቋንጣም ብዙ ጊዜ እንድናቆይ
በጨው አሽተን እናቶች ካያችሁ አንድን ምግብ ብዙ ቀን እንድናቆይ የሚያደርግ በኬሚካል መንገድ ጨውን በመጠቀም ሊሆን ይችላል። የተለያየ ነገር እድጎን ለመስራት ባክቴሪያን እንጠቀማለን። በአጠቃላይ ኬሚስትሪ ምግብን ለማዘጋጀት ብዙ ጊዜ ለማቆየት ይጠቅማል ማለት ነው። በሜዲስን ኬሚስትሪ እንግዲህ ሞር ዋና ግባቱ ለሜዲስን ነው። ሜዲስን ኬሚካል ሃዝ ፕሮቫይድ ማንካይንድ ዊዝ ላርጅ ነምበር ላይፍ ሴቪንግ ሜዲስን ህይወትን ለማቆየት ዊ ኩል ፋይንድ ኪውር ዳይሴንትሪ ኤንድ ፒኒሞኒያ አስ ኤ ሪዘልት ዘ ዲስከቨሪ ኦፍ ሰልፈር ድረግ ኤንድ ፔንሲሊን። ኬሚስትሪ ሜዲስን መድኃኒትን ለመስራት የተለያዩ ህይወትን ሊያቆዩ የሚችል ፋይት ልናደርጋቸው የምንችላቸውን ዲዚዞች ፓንደሚክ ዲዚዞችን ፕሪቬንት ለማድረግ ለማከም ባክቴሪያዎችን ለመግደል የተለያዩ ነገሮችን ይረዳል ማለት ነው። እዚህ ጋር ኮንዶም ይላልና አንዳንድ በሽታዎችን በኮንዶም እንድንከላከል የሚያስተምረው ራሱ አንደኛው የኬሚስትሪ ፓርት ነው ማለት ነው። እና ኮመን ድረግ ኢን ኬሚስትሪ ፕሮዳክሽን መድኃኒቶችን ነው እነዚህ የሚነግረን። ለምሳሌ ዲስፍኔካንታንት ለኮቪድ 19 ፍሎንስ ኤንድ ድራይንስ ሳኒታይዘር ዊ ዩዝ ፎር ኮቪድ 19 አያችሁ ሳኒታይዘርን ለኮቪድ 19 ስንጠቀመው ነበር። አናላርጄሲክስ አላርጂክ እንደማለት ነው። ፔን ኪለር ኢን ኤኒ ሜምበር ኦፍ ግሩፕ ኤ ድረግ ዩዝድ ቱ አቺቭ አናላይዚስ ሪሊፍ ፍሮም ፔን። ፔኖችን ለመቀነስ ህመሞችን ለመቀነስ አናስቴቲክስ ሃዝ ሜድ ሜዲካል ኦፕሬሽን ሞር ኤንድ ሞር ኢፌክቲቭ ቪል ሪሊቪንግ ፔን። አናስቴቲክስ ማለት አንድ ታካሚ ህክምና ከማድረጉ በፊት ወይም ቀዶ ጥገና ከማድረጉ በፊት የሆነ ብርታት እንዲያገኝ ህመሙ እንዲቀንስ የሚያደርጉ እንደማለት ነው። አንቲባዮቲክስ ቱ ኮንትሮል ኢንፌክሽን ኤንድ ኪውር ዲዚዝ። አንቲባዮቲክ እንደ መድኃኒት ናቸው። ምን ያደርጋሉ? በሽታን ይከላከላሉ እንደማለት ነው። አንቲሴፕቲክ ቱ ስቶፕ ኮንታሚኔሽን ኦፍ ዘ ወንድ ባይ ባክቴሪያ። አንቲሴፕቲክ ደግሞ በባክቴሪያ ምክንያት የሚተላለፉ በሽታዎችን ይከላከላል ማለት ነው፣ ወይም እንዲቆም ያደርጋል። አንቲሴፕቲክ ያዟቸው፣ እነዚህ ለፈተና ላይ ሊያወጧቸው ይችላል። ትራንኩሊዘርስ ቱ ሪዲዩስ ቴንሽን ኤንድ ብሪንግ አባውት ካልም ኤንድ ፒስ ቱ ፔሸንት ሰፈር ፎር ሜንታል ዲዚዝ። ለአስተሳሰባዊ ለሆነ ችግር ለሜንታል ችግር ላለባቸው አንዳንዴ የአእምሮ በሽታ ላለባቸው እንድንግባባ የሚያደርግ ቴንሽን ለሆኑ ሰዎች ቴንሽናቸውን ለመቀነስ ምንድነው? ትራንኩላይዘርስ። ቢልዲንግ ኮንስትራክሽን ማቴሪያል ባይ ፕሮቫይዲንግ ቢልዲንግ ሰቻስ ግላስስ። ለመስታወት ለመስራት መስታወትን ይሰራል ኬሚስትሪ። ስቲል ጎማዎችን፣ ሲሚንቶ። ኬሚስትሪ ሄልፕ ኢን ዘ ኮንስትራክቸር ኦፍ ሴቨር ሃውስስ ኤንድ ማልቲ ስቶሪ ስትራክቸር። አያችሁ ኬሚስትሪ ለምን ይጠቅማል? እንግዲህ በኮንስትራክሽን ውስጥም የሚጠቅመው ጠቀሜታ አለ ማለት ነው። ጎማን ለማምረት፣ ሲሚንቶን ለማምረት የግድ ኬሚስትሪ ያስፈልገናል ማለት ነው። እዚህ ጋር የአባይን ግድብ ያስመለክተናል። የአባይ ግድብ ለመገደብ ብዙ ሲሚንቶ ያስፈልጉታል፣ ጎማዎች ያስፈልጉታል። ስለዚህ ያው ኬሚስትሪም ጠቀሜታ አለው ማለት ነው። እና ኬሚስትሪ ለምን ለምን ይጠቅማል እዚህ ጋር በአጭር ለመግለጽ እንደሞከሩ
ቢውልዲንግ ኮንስትራክሽኖችን ለመገንባት ለአግሪካልቸር፣ ለሜዲሲን እና ለምን አለ ለፉድ ፕሮዳክሽን ብለን ነበር ማለት ነው። እና ሰም ኮመን ኬሚካል ኢንዱስትሪ ኢን ኢትዮጵያ በኢትዮጵያ ያሉ ፋብሪካዎች ኬሚስትሪን የሚጠቀሙ ናቸው። እና ኬሚካል ኢንዱስትሪያል በኢንዱስትሪ ላይ ያሉ ናቸው። እና ኮራ ጋዝ ኤንድ ኬሚካል ይሄ የኢንዱስትሪው ስም ነው። እና ኮራ ጋዝ ኤንድ ኬሚካል የሚገኘው ሪጅን አዲስ አበባ ነው። አዋሽ መልካሳ አልሙኒየም ሰልፌት አዋሽ መልካታ አልሙኒየም ሰልፌትን የሚያመርተው ድርጅት ነው። ኦሮሚያ ክልል ነው የሚገኘው። ኢስት ሸዋ ነው፣ አዳማ ነው የሚገኘው። ዝዋይ ኮስቲክ ሶዳ ኦሮሚያ ኢስት አድመቱ የምትባል ወረዳ ናትና። አባቻ ሶዶ አሽ ፋክታሪ ኦሮሚያ ነው የሚገኘው። እነዚህ በዚህ ጋር የተጠቀሱት የድርጅት ስም ናቸውና ሪጅን የሚለው ጋር እነዚህ የድርጅቱ ስም ናቸው። ሪጅን የሚለው ደግሞ የት እንደሚገኝ ነው። ዞን ደግሞ የት አካባቢ ነው። ወረዳና ሰብሲቲ ደግሞ የት ወረዳ እንደሚገኝ ነው። ሲቲ ደግሞ ትክክለኛ ከተማቸው እንደማለት ነውና እነዚህን እዩዋቸው። ከዛ እዚህ ጋር ዩኒ ሰመሪዎችን እዩዋቸው። እሺ ሪቪው ኤክሰርሳይዝ እኔና ለፈተና የሚመጡት እነዚህ ናቸው ማለት ነው። ትሩ ፎልስ ላይ ያሉትን እናያቸው። ኬሚስትሪ ኢዝ ኤ ሳይንስ ዛት ዲልስ ዊዝ ዘ ስተዲ ኦፍ ዛት ዌይ ሊቪንግ ቲንግ ቢሄቪየር ይላል አንደኛው ጥያቄ። ስለ ሊቪንግ ቲንግ የሚያጠናው ማን ነው ብያለሁ? ባዮሎጂ ብያለሁ። ስለዚህ አንደኛው ፎልስ ይሆናል ማለት ነው። ሁለተኛው ኤቭሪ ሰብስታንስ ኢዝ ዘ ዩኒቨርስ ኢን ዊች ዊ ሊቭ ሃዝ ኢትስ ኦን ፕሮፐርቲ ባይ ዊች ዊ ካን ዲስቲንጉሽ ኢን ፍሮም other substance. Every substance in the universe in which we live has its own property by which we can distinguish in from other substance. ራሳችን ዲስቲንጉሽ ማድረግ እንችላለን ይላልና ይሄ ፎልስ ነው። ራሳችን ሳይሆን የራሳቸው ኦን ፕሮፐርቲ አላቸው ሰብስታንሶች በዩኒቨርስ ላይ የሚገኙ። ኤችቱ አሁን እኛ በራሳችን ዲስቲንጉሽ ልናደርግ አንችልም። ኤችቱን አፈር ልናደርገው አንችልም። ሁልጊዜ ውሃ ነውና። ሶስተኛው ዘ ትራንስፎርሜሽን ኦፍ ዘ ሰብስታንስ ኢዝ ማርክድ ቼንጅ ኢን ፍሮም ናቹራል ኦር አፒራንስ ኔቸር ኦር አፒራንስ። ይሄ ትሩ ነው። በተፈጥሮ ቼንጅ ሊያደርጉ ይችላሉ፣ ትራንስፎርሜሽን ሊያደርጉ ይችላሉ። ትራንስፎርሜሽን ምን ማለት ነው ብያቸዋለሁ? ለውጥ ነው ብያቸዋለሁ። አንድ ነገር ሲለወጥ ነው። ስለዚህ ይሄ ትሩ ይሆናል ማለት ነው። አራተኛው ዘ ስተዲ ኦፍ ኬሚስትሪ ኢንቮልቭስ ኦንሊ ማይክሮስኮፒክ ኢንፎርሜሽን። ይሄ ፎልስ ነው። የሚታየውንም ያጠናልም ያለው አይደል? አንዳንድ ጊዜ ወደ ቀስ ይቃጠል ብዬ ነበርና ይሄ ፎልስ ይሆናል ማለት ነው። አምስተኛው ኦርጋኒክ ኬሚስትሪ ኢዝ ዘ ስተዲ ኦፍ ኬሚካል ዛት አር ኖት ቤዝድ ኦን ካርቦንች። እንደውም ፈተና ላይም ትመጣለች ብዬ በጣም አተኩሬ ሳወራባት ነበር። ኦርጋኒክ ኬሚስትሪ ሁልጊዜም ቢሆን በካርቦን ላይ ዲፔንድ ይሆናል፣ ቤዝድ ይሆናል። በካርቦን ላይ ቤዝድ የሚሆነው ደግሞ ኢንኦርጋኒክ ኬሚስትሪ ቤዝድ አይሆንም። ስለዚህ የዚህኛው ኦርጋኒክ ኬሚስትሪ ዲፊኒሽን ሳይሆን የኢንኦርጋኒክ ነች፣ ለፈተናም ትመጣለች። ስለዚህ አምስተኛው ፎልስ ነው ማለት ነው። እሺ ዘ ፕሮፐርቲ ኦፍ ሰብስታንስ ኢዝ ዳሽ ኤንድ ዳሽ ዳሽ ፕሮፐርቲ። አንደኛው ፕሮፐርቲ ነው። ሁለተኛው ሶስተኛው ስትራክቸራል ነው። ሁለተኛው ደግሞ ቅድም ያየነው ነው። መጨረሻ ላይ መለስላችኋለሁ። ሰሙ በሲ ነው የጀመረው፣ ጠፍቶብኝ ነው። ዳሽ ኢዝ ናቹራል ሰምቲንግ ኢንግሬዲየንት ኦር ኮንስቲቱንስን ዘ ዌይ ኢን ዊች ዎል ኦር ሚክስቸር ኢዝ ሜድ አፕ ይላልና። ስምንተኛው ዘ አሬንጅመንት ኦፍ ስድስተኛው ምን አልኳችሁ? ፕሮፐርቲ፣ ኮምፖዚሽን እና ስትራክቸር። ሰባተኛው ደግሞ ዳሽ ኢዝ ናቹራል ኦፍ ሰምቲንግ ኢንግሬዲየንት ኮንስቲቱሽን ዘ ዌይ ኢን ኦል ሚክስቸር
ይሄ ውህዱ ያልኳችሁ ቅድም ምንድነው ኮምፖዚሽን ስለ ኬሚስትሪ ካጠናን በኋላ ሶስቱን ብለን ስለ ሚክስቸር ውህዶቹን የሚያጠና ኮምፖዚሽን ብያለውና ዘ አሬንጅመንት ኦፍ ኤንድ ሪሌሽንሺፕ ቢትዊን ዘ ፓተርን ይሄ ስትራክቸር ነው። በቃ ፓተርን ሲል ኢለመንት ሰምቲንግ ኮምፕሌክስ ነውና ስትራክቸር። እሺ ዘጠነኛው ዳሽ ኢዝ ኤ ፓወር ድራይቭ ፍሮም ዩቲላይዘር ፊዚካል ኦር ኬሚካል ሪሶርስ ስፔሻሊ ፕሮቫይድ ላይት ኤንድ ሂት። ይሄ ምንድነው? አንደኛ ላይት አለ፣ ሁለተኛው ሂት አለ፣ ከዛ ፓወር አለ። ፓወር ድራይቭድ አያችሁ፣ ይሄ ኢነርጂ ነው። ኢነርጂ ኢዝ ኤ ፓወር ድራይቭ ፍሮም አያችሁ ከፊዚካል እና ኬሚካል ሪሶርስ። ስለዚህ ዘጠነኛው ምንድነው? ኢነርጂ ነው። አስረኛው ደግሞ ዳሽ ኢዝ ዘ ስተዲ ኦፍ ማይክሮስኮፒክ ፕሮፐርቲ አቶሚክ ፕሮፐርቲ ኤንድ ፊኖሚያ ኬሚካል ሲስተም። ይሄ ምንድነው? ራሱ ኬሚስትሪ ነው ማለት ነው የሚያጠናልን ማይክሮስኮፒክ። 11ኛው ዳሽ ኢዝ ዘ ስተዲ ኦፍ ኮምፖዚሽን ኦፍ ማተር። ይሄ ቅድም እንደተማርነው አናላይቲክ ኬሚስትሪ ነው ማለት ነው። ይሄ ለፈተና ይመጣሉ። ትሩ ፎልሱን እናልኳቸው። አንደኛው ፎልስ፣ ሁለተኛው ትሩ፣ ሶስተኛው ትሩ፣ አራተኛው ፎልስ፣ አምስተኛው ፎልስ፣ ስድስተኛው ስትራክቸራል ኮምፖዚሽናል ኤንድ ፕሮፐርቲ፣ ሰባተኛው ኮምፖዚሽናል፣ ስምንተኛው ስትራክቸራል፣ ዘጠነኛው ኢነርጂ፣ አስረኛው ራሱ ኬሚስትሪ፣ 11ኛው አናላይቲካል ኬሚስትሪ። እንግዲህ ጨርሰናል። መልካም ጥናት ይሁንላችሁ። ሰብስክራይብ እያደርጋችሁ ላይክ ሼር እያደርጋችሁ አብራችሁ ቻፕተር ቱን እንቀጥላለን ማለት ነው።